ሴት ልጅ ወር አበባ በታየ ጊዜ ማድረግ የምትችለውና የማትችለውን 4 ነገሮች 4 እውነታዎች እነግራችኋለሁ። ሼር በማድረግ ጀምሩት ኦርቶዶክሳውያን ቪዲዮውን። አንደኛ፣ ሴት ልጅ ወር አበባ በታያት ጊዜ ጸበል መጠጣት ትችላለች ወይ? አዎ በደንብ አድርጋ ትችላለች። ሁለተኛ፣ ጸሎት መጸለይ መስቀል መሳለም ትችላለች ወይ? አዎ ትችላለች። ሶስተኛ፣ የማህበር ጽዋ መጠጣት ትችላለች ወይ? አዎ ትችላለች። አራተኛውን ከመናገሩ በፊት ፎሎ ያላደረጋችሁ ላይክ ያላደረጋችሁ 3 ሰከንድ ብቻ ልስጣችሁ። ፎሎ አድርጉ፣ ላይክ አድርጉ። በጣም ጥሩ። አራተኛ፣ ሴት ልጅ ወር አበባ በታየ ጊዜ ወደ ቤተ ክርስቲያን መግባት ትችላለች ወይ? አትችልም። ቤተ ክርስቲያን የማትገባው ስለረከሰች ነው ወይ? አረ በፍጹም አልወጣንም፣ ማንም አይልም። እና ለምንድን ነው ቤተ ክርስቲያን የማትገባው ከተባለ ለንጽህና ሲባል ነው። የክርስቶስ ደም የፈሰሰባት ቤተ ክርስቲያን ሌላ ደም መፍሰስ ስለሌለበት ለንጽህና ሲባል ነው እንጂ ስለረከሰች የሚባል ነገር የለም። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ማዳርሱ። እንደዚህ አይነት ጥያቄ የሚፈጥሩባችሁ ነገሮች ወደ እናንተ ማቅረቤን እቀጥላለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። እወዳችኋለሁ።